አስገድዳ እኮ አይደለም እኮ ጆን ዳንኤልን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ልጅስ እሺ ተደፍራ የሚባለው ክፍት ነገር ስለሆነ እሺ በጉልበትም በምንም ደብድቦ ያለ ፍላጎቷ ይደፍራታል። ወንድ ልጅ እንዴት ነው ህፃናት ካልሆኑ በስተቀር ወይ ደግሞ ወንድን ካልደፈረ በስተቀር ወይ ህፃናት ካልተደፈሩ በስተቀር ሴት ልጅ እንዴት አድርጋ ነው እሱን አስገድዳ የምትደፍረው? እቃው ቆሞ በስሜቱ ተሰምቶት ደስ ብሎት ተሳስሞ ተሻሽቶ ተነካክቶ ነው ከናየው ጋር አብረው ልጅ ወለዱት። የኔ አባት በዘነዝና ቀጥቅጣ ወይም ደግሞ በባህጠነው እንጨት ወቅት አይደለም ያስነሳችው። ስሜቱ መጥቶ ፈልጎ ነው እንጂ ልክ እሷ ከሰው ላይ ቀምታ ምናምን ልክ በቃ ከጃኒ ላይ ቀምታ ነው። ከጃኒ ራሷ ተናግራለች፣ ተለያይተናል ብላለች። በቃ በተለያዩ ሰዓት ከጆን ዳንኤል እና እሷ አብረው ሆኖ በቃ አጋጣሚ ተፈጠረ። ምንድነው የሁላ ነገር መንጫጫት? ሰው ላይ ጆን ዳንኤል ህፃን ልጅ ነው እንዴ? ምን እቃው ተኮላሽቷል እንዴ? ጃኒ ላይ ብቻ ነው የሚነሳው ወይ አበበ ላይ ነው የሚነሳው ነው እንዴ ተባለው? ወገን እኔ አላውቅም። ከጃኒ ጋር ያርጎ አላውቅም። ግን አንድ ሰው ፍቅረኛ ከሆነ መቼስ ያደርጋል ብዬ አምናለሁ። ግን ሌሎቹ ላይ የተነሳ እቃው ናየው ላይ ማይነዛውም ቆንጆ ናት፣ ታምራለች፣ ውብ ናት፣ ረጋ ላይ ሴት ናት። ያበደ ሴት ላይም ፊንገር ላይም ሰው ተነስቶበት ወልዷል። እንኳን አይደለም ናየው ላይ